ታሪካችን የሚጀምረው በኪቲ ታናሽ እህት ሰርግ ላይ ዋልተር ኪቲን ለመጀመሪያ ጊዜ ሲመለከታት ነው። ከሴቶች ጋር ምንም አይነት ቀረቤታ የሌለው ዋልተር ለመጀመሪያ ጊዜ ኪቲን ይቀርባታል። በማግስቱ የኪቲ እህት ኪቲ ጋር አብራ ስላየችው ሰው ማንነት ትጠይቃታለች። ኪቲ ከሰርጉ ቀን ምሽት ውጭ አይታው እንደማታውቅ ነግራት ፒያኖ መጫወቷን ትቀጥላለች። የኪቲ አባት ዋልተር በእርሱ ግብዣ የመጣ ሰው መሆኑን እንዲሁም ዶክተር እንደሆነና ጥሩ ጸባይ እንዳለው ይነግራቸዋል። አስከትሎም ኪቲ ዋልተርን ወዳው እንደሆነ ይጠይቃታል። ኪቲም ዋልተር ስለ እሷ ምንም አይነት ነገር ቢያስብ በፍቅር አይን ልታዩ እንደማትችል ትነግረዋለች። የኪቲ እናት ጊዜ ቁሞ እንደማይጠብቃት እየነገረቻት ሳለ የቤተሰቦቿ ወሬ ያልጣማት ኪቲ እየተቆናጠረች ጥላቸው ትወጣለች። ነገር ግን የቤታቸው በር ላይ ዋልተርን ታገኘዋለች። ዋልተር እሷን ለማየት እንደመጣ ነግሯት ይዞላት የመጣውን ስጦታ ይሰጣታል። ወደ ውጭ እየወጣች ከሆነም አብሯት መሆን እንደሚፈልግ ይነግራታል። ኪቲና ዋልተር አካባቢያቸው ወዳለ የአበባ መሸጫ መደብር ጎራ ይላሉ። ኪቲ የምትወዳቸውን አበባዎች እየመረጠች ሳለ ዋልተር ድንገት የታገቢኛለች ጥያቄ ይጠይቃታል። በዋልተር ድንገተኛ ጥያቄ ግራ የተጋባችው ኪቲ የማታውቀውን ሰው ለማግባት አእምሮዋ እንደማይፈቅድላት ትነግረዋለች። ዋልተር ወደ ቻይና ለመመለስ የቀሩት ጥቂት ቀናት በመሆናቸው ጊዜ ማጥፋት እንደማይፈልግ እንዲሁም ቻይና ውስጥ እሷ የምትፈልገውን አይነት የደስታ ህይወት እንደሚሰጣት ቃል ይገባላታል። የማህበረሰቡ ቁሞ ቀር የሚል ስድብ ያስመረራት ኪቲ የዋልተርን ጥያቄ ትቀበለዋለች። ኪቲና ዋልተር ወደ ቻይና ያመራሉ። በዛም ዋልተር ቀድሞ ወደሚኖርበት ቤት ይዟት ይገባል። የዋልተርን ቤት እንደጠበቀችው ያላገኘችው ኪቲ ባየችው ነገር ግራ ትጋባለች። ይህ የገባው ዋልተር እንደምትጠብቀው አይነት ትልቅ ቤት እንዳልሆነ ይነግራታል። ምሽት ላይ ኪቲ መኝታ ክፍል ውስጥ መጽሐፍ እያነበበች ሳለ ዋልተር ወደ ክፍሉ ይገባል። ከዛም የሚያስፈልጋት ነገር እንዳለም ይጠይቃታል። የዋልተር ሁኔታ የገባት ኪቲ ዋልተርን ወደ አልጋው እንዲመጣ ትጋብዘዋለች። እንደ ቀልድ የተጋቡት ዋልተርና ኪቲ የመጀመሪያ የጫጉላ ቀናቸውን ያሳልፋሉ። በማግስቱ ዋልተር የተለመደ ስራውን እየሰራ ሳለ ኪቲ የቤቱ ጭር ማለት እንዳስደበራት ትነግረዋለች። በዋልተር አነሳሽነት ካርታ መጫወት ይጀምራሉ። በጨዋታው መሃል የራት ግብዣ ስላለባቸው እንድትዘጋጅ ይነግራታል። ኪቲ የተወሰነ ካንገራገረች በኋላ ወደ ራት ግብዣው ከዋልተር ጋር ለመሄድ ትስማማለች። ኪቲና ዋልተር ወደ ራት ግብዣው ይሄዳሉ። ወይዘሮ ዶርሲ ለባልና ለሚስቱ ሞቅ ያለ አቀባበል ታደርግላቸዋለች። ከዛም የመንግስት ሹመኛ የሆነውን ባሏን ከነ ዋልተር ጋር ታስተዋውቀዋለች። ጥንታዊውን የቻይና የመድረክ ትዕይንት እየተመለከቱ ሳለ ቻርሊ በሚያዩት ታሪክ አስታኮ ዋልተርን ሳታፈቅረው እንዳገባችሁ እንደሚያውቅ ለኪቲ ይነግራታል። የልቡን ሲነግሩት እንደሚባለው ኪቲ ከት ብላ ትስቃለች። ለዋልተር ምንም አይነት የፍቅር ስሜት የሌላት ኪቲ አንድ ቀን ካወቀችው ቻርሊ ጋር በዋልተር መኝታ ቤት ውስጥ ተወሰልታለች። እሷ በቻርሊ እጅግ ደስተኛ እንደሆነች ሁሉ እሱም ደስተኛ እንደሆነ ትጠይቀዋለች። ቻርሊም እሱም በእሷ ደስተኛ እንደሆነ ይነግራታል። ኪቲ ቻርሊ በስጦታ መልክ የሰጣትን ቀለበት ደረቷ ውስጥ ትደብቀዋለች። ብዙም ሳይቆይ ዋልተር የመኝታ ቤቱን በር በድንገት ከፍቶ ይገባል። ከዛም ኪቲን በአስቸኳይ ሊያናግራት እንደሚፈልግ ይነግራታል። ኪቲ ገላዋን መታጠብ እንዳለባት ትነግረዋለች። ዋልተር ገላዋን እስክትታጠብ ድረስ እንደማይታገሳት ነግሯት ጥሏት ይሄዳል። ኪቲ በፍርሃት ውስጥ ሆና ዋልተርን ተከትላው ወደ ሳሎን ትሄዳለች። ዋልተር በቻይና አንዲት የገጠር መንደር በተከሰተ አስከፊ የኮሌራ ወረርሽኝ ምክንያት ብዙ ሰዎች እያለቁ እንደሆነና በበጎ ፈቃድ ሐኪምነት ወደዚያ እንደሚሄድ ነግሯት አድካሚና የብዙ ቀን መንገድ ስለሚጠብቃት እንድትዘጋጅ ያሳስባታል። ኪቲ የሞት ነጋሪት ወደሚጎሰምበት ቦታ የምትሄድ እብድ አለመሆኗን ነግራው ጥላው ትሄዳለች። ዋልተር አብራው የማትሄድ ከሆነ እንደሚፈታት ይነግራታል። ኪቲ ስለምን እያወራ እንዳለ ትጠይቀዋለች። ዋልተር በትዳሯ ላይ ከቻርሊ ጋር በመወስለቷ እንደሚፈታት ይነግራታል። ኪቲ በአፍረት ወደ ውስጥ ከተመለሰች በኋላ በቅርቡ በገዛ ፍቃዷ ስለምትፈታው ነገሮችን ካሉበት በላይ ማወሳሰብ እንደሌለባቸው ለማሳመን ትሞክራለች። ዋልተር የእሷን ወንጀል ለመደበቅ ሲባል እሷ እስክትፈታው ድረስ እንደማይታገሳት ይነግራታል። የዋልተርን ንዴት በሚገባ የተረዳችው ኪቲ ዋልተር እሱ እንደማትወደው እያወቀ እሷን ማግባቱ የተፈጠረው ነገር እሱንም ተጠያቂ እንደሚያደርገው ትነግረዋለች። የቻርሊን ባህሪ የሚያውቀው ዋልተር
በአንድ ቅድመ ሁኔታ ብቻ የፈለገችውን እንደሚያደርግላት ቃል ይገባላታል። ኪቲ ወደ ውሽማዋ ቻርሊ ቢሮ ትሄዳለች። ዋልተር ስለ እነሱ ሁሉንም ነገር እንዳወቀና በአንድ ቅድመ ሁኔታ ብቻ እንድትፈታው እንደፈቀደላት ነግራ እንዲያቅፋት ትጠይቀዋለች። ቻርሊ ኪቲን በደንብ ካቀፋት በኋላ ዋልተር የሚፈልገው ገንዘብ ከሆነ እሱ እንደሚያስበው አይነት ሀብታም አለመሆኑ ይነግራታል። ኪቲ ዶርሲ ቻርሊን የምትፈታው ከሆነና ቻርሊም ኪቲን የሚያገባት ከሆነ በፍቃዷ እንደሚፈታት ቃል እንደገባላት ትነግረዋለች። ቻርሊ ዶርሲን እንደዚህ አይነት ነገር ውስጥ በፍጹም ሊያስገባት እንደማይፈልግ ለኪቲ አስረግጦ ይነግራታል። ቻርሊ ለእሷ ምንም አይነት የፍቅር ስሜት እንደሌለው ያወቀችው ኪቲ ተራ የጊዜ ማሳለፊያ እንደነበረች ይገባታል። ምንም አይነት ሌላ አማራጭ ስላልነበራት ወደ ዋልተር ቤት ትመለሳለች። ዋልተርን ለደቂቃም ቢሆን ወዳው የማታውቀው ኪቲ አብራው ለመሄድ ትስማማለች። ዋልተርና ኪቲ እጅግ አስቸጋሪ በሆነው የቻይና መልክዓ ምድር ውስጥ ለቀናት ከተጓዙ በኋላ በገጠራማዋ መንደር ወደ ተዘጋጀላቸው መኖሪያ ቤት ይደርሳሉ። ኪቲ ያየችውን ነገር ማመን ይከብዳታል። ቤቱ እጅግ ከማርጀቱ የተነሳ ግድግዳዎቹ የበሰበሱ ሲሆን በቤቱ ውስጥ የረባ የቤት መገልገያ ዕቃ እንኳን የለም። ኪቲ ቤቱን የተወሰነ ከቃኘች በኋላ የተጎሳቆለ መኝታ ክፍል ታገኛለች። ያገኘቻትን አሻንጉሊት አንስታ እየተመለከተች ሳለ ዋልተር ማንኛውንም ዕቃ መንካት እንደሌለባት ነግሯት ጥሏት ይሄዳል። ማምሻውን ቤት ውስጥ የነበሩትን ዕቃዎች በእሳት ያቃጥሏቸዋል። ዋልተር አዳሩን መንደሯ ውስጥ እየተዟዟረ ስለሚያሳልፍ እንዳትጠብቀው ይነግራታል። ሞትን እጅግ የምትፈራው ኪቲ ኮሌራ ምን አይነት በሽታ እንደሆነ ትጠይቀዋለች። ኮሌራ ሰውነት ውስጥ ያለውን ፈሳሽ ሙሉ በሙሉ በተወሰኑ ቀናቶች ውስጥ አስወግዶ በድርቀት የሚገል በሽታ እንደሆነ ነግሯት ጥሏት ይሄዳል። ኪቲ የሞት ጥላ በወረረው ቤት ውስጥ ብቻዋን እየቆዘመች ሳለ ዋዲንግተን ወደ ቤታቸው ይመጣል። ብቸኛ ጎረቤታቸው እንደሆነና የምትፈልገው ነገር ካለ በማንኛውም ሰዓት መጠየቅ እንደምትችል ይነግራታል። በማግስቱ ዋልተር ኪቲን የሚጠብቅ ሰው የወታደር ኃላፊ እንዳዘጋጅላት ይነግራታል። ኪቲ በወታደር መጠበቅ እንደማትፈልግ ትነግረዋለች። ዋዲንግተን በከተማው ያሉ እንግሊዛውያን ቻይናውያንን በመግደላቸው አመፅ መቀስቀሱን ነግሯት ከጥበቃዋና ከቤት አገልጋዩ አዛውንት ጋር ጥለዋት ይሄዳሉ። የወታደር አዛዡ ዋልተርን መንደሪቱ ውስጥ ወደሚገኘው ሆስፒታል ይዞት ይሄዳል። ዋልተር ሆስፒታል ውስጥ የሚያየው ነገር ከጠበቀው በላይ ይሆንበታል። አረጋውያን፣ ወጣቶች እንዲሁም ሕፃናት በበሽታው ክፉኛ ሲሰቃዩ ይመለከታል። ዋልተር የመንደሯን ነዋሪዎች የህይወት ዘይቤ ተዟዝሮ ከተመለከተ በኋላ በመንደሯ የሚያልፈውን ወንዝ የአካባቢው ሰው መጠቀም እንዲያቆም ለወታደር አዛዡ ይነግረዋል። ያለችበትን ሁኔታ ፈጽሞ ያልወደደችው ኪቲ በእንባ ታጅባ ለቻርሊ ደብዳቤ ትጽፍለታለች። ከዛም ወደ ዋዲንግተን መኖሪያ ቤት በመሄድ የሚወደውን የሙዚቃ ሸክላ ከሰጠችው በኋላ ደብዳቤውን እንዲልክላት ትሰጠዋለች። ዋዲንግተን የተቀባ አድራሻ ላይ የቻርሊን ስም ካየ በኋላ ቻርሊንና ባለቤቱ ዶርሲን እንደሚያውቃቸው ይነግራታል። የዶርሲ ስም ሲጠራ የማትወደው ኪቲ የለበጣ ሳከሳቀች በኋላ ዝነኛ ጥንዶች ሲባሉ እንደምትሰማ ነግራው ደብዳቤውን ትቀበለዋለች። ዋዲንግተን ቻርሊን ከሴቶች ጋር በሚያሳየው ባህሪው እንደማይወደው፣ ነገር ግን ከሚስቱ ውጭ ያሉ ሴቶች ሁሉ ሁለተኛ ምርጫዎቹ መሆናቸው እንደሚገርመው ይነግራታል። የዋዲንግተን ንግግር ያልጣማት ኪቲ ያመጣችለትን ሙዚቃ በደንብ እንዲያዳምጠው ጋብዛ ወደ መጣችበት ትመለሳለች። ቤቷ እንደገባች የጻፈችውን ደብዳቤ ቀዳዳ ቻርሊ ከሰጣት ቀለበት ጋር መሳቢያ ውስጥ ታስገባዋለች። ዋልተር በመንደሯ ውስጥ ወደሚያልፈው ወንዝ ያመራል። በዚያም የወንዙ ዳርቻ ላይ ያለ የመቃብር ስፍራ ይመለከታል። ወደ ወንዙ ወርዶ ናሙና እየሰበሰበ ሳለ ካጠገቡ አስክሬን ይመለከታል። ወዲያው የመንደሩ ሰው ውሃ የሚያጠራቅሙበትን ጉድጓድ እንዳይጠቀሙበት ይዘጋዋል። ቀትር ላይ ዋዲንግተን ኪቲን በአቅራቢያቸው ወዳለ የካቶሊክ ገዳም ይወስዳታል። በዚያም ከገዳሙ ኃላፊ መነኩሴ ጋር ያገናኛታል። የገዳሙ አስተዳዳሪ ኪቲ ከየትኛው እምነት ወገን እንደሆነች ትጠይቃታለች። ኪቲ በጎ ሥራ ከሚሰሩ ተቋማት ሁሉ ጋር ኅብረት እንደምታደርግ ትነግራታለች። መነኩሴዋ እንደ ኪቲ አይነት ውብና ወጣት ሴቶች እምነት አልባ ሲሆኑ እንደምታዝን ነግራት በገዳሙ ያሉ ወላጅ አልባ ሕፃናትን መጎብኘት የምትፈልግ ከሆነ ትጠይቃታለች። ኪቲ በገዳሙ ውስጥ ያሉ ሕፃናትን እየጎበኘች ሳለ የምትወደውን ፒያኖ ታገኛለች። በማግስቱ ኪቲ ለሕፃናቱ ፒያኖ እየተጫወተችላቸው ሳለ ዋልተር ይመለከታታል። ኪቲ የምትጫወተው ሙዚቃ ዋልተርን በትዝታ ወደ መጀመሪያ ግንኙነታቸው ይወስደዋል። ዋልተርና ኪቲ
ማምሻቸውን ያለ ወትሯቸው አብረው ያሳልፋሉ። ኪቲ ስላሳለፉት መጥፎ ጊዜ ሁሉ ራሷን ወቅሳ ዋልተርን ይቅርታ ትጠይቀዋለች። ዋልተር ኪቲ ለእሱ ያላት ጥላቻ ወዴት እንደሄደ ይጠይቃታል። ኪቲ የዋልተር ብቸኛ ጥፋት እሷን እንደ ፍጹም ሴት ማየቱ ብቻ እንደነበር፣ አሁን ያሉበት ደረጃ የሚደረሱት እርስ በእርስ በደንብ ባለመተዋወቃቸው እንደሆነ ትነግረዋለች። ዋልተርም በሐሳቧ ይስማማል። በማግስቱ ዋልተር የተለመደ ስራውን እየሰራ ሳለ የወታደር አዛዡ አማጽያኑ ገዳሙ አካባቢ ረብሻ እንዳስነሱ ይነግረዋል። ኪቲ አደጋ ላይ እንዳለች የገባው ዋልተር ወደ ገዳሙ ያመራል። ብዙም ሳይጓዝ መንገድ ላይ የኪቲ ጠባቂ ተደብድቦ ያገኘዋል። የአማጽያኑን ድምፅ ተከትሎ ሲሄድ ኪቲ በአማጽያኑ ታግታ ያገኛታል። ዋልተር አማጽያኑ ኪቲ እንዳይነኳት ያስጠነቅቃቸዋል። የኪቲ ጥበቃም ወዲያው ይደርስላቸዋል። ምሽት ላይ ኪቲ ለመተኛት እየተዘጋጀች እያለ ዋልተር በርቀት ይመለከታታል። ዋልተር እያያት እንደሆነ ያወቀችው ኪቲ ዋልተርን ለመጀመሪያ ጊዜ በፍቅር ዓይን ታየዋለች። ከረጅም ጊዜ በኋላ ባልና ሚስቱ አብረው ያድራሉ። ዋልተር የአካባቢውን ማህበረሰብ የውሃ ችግር ይፈታል ያለውን ዘዴ ወደ ተግባር ያወርደዋል። ከመንደሯ ርቆ የሚገኘውን ወንዝ በቀርከሃ አሸንዳ ወደ መንደሯ ለማስገባት ይሞክራል። ልፋቱን ፍሬ አፍርቶ የአካባቢው ማህበረሰብ ከረጅም ጊዜ በኋላ ንጹህ ውሃ ያገኛል። በሌላ በኩል ኪቲ በገዳሙ ውስጥ ካሉ ሕፃናት ጋር እየተጫወተች ሳለ ትታመማለች። ራሷን ከሳተችበት ስትነቃ ፈጽሞ ያልጠበቀችውን ነገር ከገዳሙ መነኩሴዎች አንደበት ትሰማለች። ኪቲ የሰማችውን ነገር ማመን ከብዷት ደርቃ ትቀራለች። ብዙም ሳይቆይ የኪቲን መታመም የሰማው ዋልተር ወደ እሷ ይመጣል። ምን እንደተፈጠረም ይጠይቃታል። ኪቲ ነፍሰ ጡር እንደሆነች ትነግረዋለች። የኪቲ ሐዘን ግራ ያጋባው ዋልተር አባቱ ማን እንደሆነ ይጠይቃታል። ኪቲ አባቱ ማን እንደሆነ እንደማታውቅ ትነግረዋለች። ዋልተር የልጁ አባት እሱ ባይሆን እንኳን በመሃላቸው ምንም አይነት ለውጥ እንደማያመጣ ነግሮ ያጽናናታል። ዋልተር ኪቲ ካለችበት የድብርት ስሜት እንድትወጣ ለማድረግ ውብ የሆነውን የቻይናን መልክዓ ምድር ያስጎበኛታል። ኪቲ ወደ ቻይና ከመጣች ያላገኘችውን የሰላም አየር ከዋልተር ጋር ታጣጥመዋለች። በመንደሯ ሌላኛው በኩል የኮሌራ ወረርሽኙንና ረሃቡን መቋቋም ያልቻሉ የሌላ መንደር ሰዎች የመንደሯን ቅጥር አልፎ ይገባሉ። ራሷን ከኮሌራ ለመከላከል ስትጥር የነበረችው መንደር በድንገት በኮሌራ ታማሚዎች ትወረራለች። በመንደሯ ነዋሪዎችና በመጤዎቹ መካከልም ትልቅ ግጭት ይነሳል። ገዳሟ የምታሳድጋቸውን ሕፃናት ደህንነት ለመጠበቅ ትሞክራለች። ኪቲ ያንን አስቸጋሪ ምሽት ከሕፃናቱ ጋር በገዳሙ ግምጃ ቤት ውስጥ ታሳልፋለች። በማግስቱ የገዳሙ አስተዳዳሪ ዋልተር ስደተኞቹን ይዞ ወደ ስደተኛ ጣቢያ እንደሄደ እናም የገዳሙ ሰዎች እሷን ወደ እንግሊዝ እንዲሸኙለት እንደነገራቸው ይነግሯታል። ኪቲ ዋልተርን ጥላው እንደማትሄድ ለገዳሙ አስተዳዳሪ አስረግጣ ትነግራቸዋለች። ምሽት ላይ ዋዲንግተን በድንገት ወደ ኪቲ ይመጣል። ኪቲ ምን እንደተፈጠረ ትጠይቀዋለች። ዋዲንግተን ዋልተር እንደታመመ ይነግራታል። ኪቲ በዚህ አስቸጋሪ ምሽት ውስጥ ወደ ዋልተር ትሄዳለች። እዚያም እንደደረሰች ዋልተር በኮሌራ ክፉኛ ሲሰቃይ ትመለከታለች። ዋልተር በዚያ ሁሉ ስቃይ ውስጥ ሆኖ ኪቲ ይቅርታ እንድታደርግለት ይለምናታል። ኪቲም ምንም አይነት ይቅርታ የሚያስጠይቅ ነገር እንደሌለ እየነገረችው ሳለ ዋልተር ከዚህ ዓለም በሞት ይለያል። ሕይወት እርግማን የሆነችባት ኪቲ ከዋዲንግተንና ከወታደር አዛዡ ጋር በመሆን ዋልተርን ትቀብረዋለች። የዋልተር ሞት ክፉኛ የጎዳት ኪቲ ያን የሞት ጥላ የወረሰው ያረጀ ቤትና መንደሯን ጥላ ወደ መጣችበት ትመለሳለች።